ጠይቂያት በውስጥ ሳትመልስልኝ ለእኔ ዝም ብላኝ ሳሪቲ ቤት ገብታ ስታወራ ሰማሁኝ አለች። ስታወራ የሰማሹ ምንድን ነው? እሱን አልነገርሽም። ፊቴ ተበላሸ እንደዚህ ምናምን አለች። ለእኔ ደግሞ እዚህ ጋር የምትለኝ ሌላ ነገር ነው። እኔ ማሰማት ስለማንችል ሙሉውን ለአንቺ ልላክልሽና ታሰሚልኛለሽ። ሁለተኛ ነገር እኔ ፕሮሞት ስሪልኝ አላልኳትም። የእኔ ስራ ፕሮሞት የሚያስፈልገው አይደለም። በመጀመሪያ ፕሮሞት ስሪልኝ አላልኳትም። ሲቀጥል መጀመሪያ ጸድቶልኛል ብላለች አይደል? አመስግናለች አይደል? በመሀል ምን ትጠቀም? እኔ በምን አውቃለሁኝ? አንደኛ ነገር። ሁለተኛ የእሷ ስህተትስ ቢሆን የክሬሙን ስህተት ቢሆን ደግሞ ያኔ ማንበብ የሚባል ነገር አለ። ስለ ሁሉም ነገር ተያይዘን ህግ ያለበት ሀገር ነው። መጠየቅም ትችላለች። እኔ አይደለሁም ቀመም የማመርተው እቃውን ማለት ነው። ቡኔ ላውራ ቆይ ትጨርስ። እኔ ነጥብ እያስኩ ነው። የእሷን ጥያቄዎች ላንቺ ነጥብ እያስኩ ነው። ለምን ለራሴ መጣ መጀመሪያ አልነገረችኝም? አንደኛ ጥያቄ። ሲቀጥል ብዙ ጊዜ ተደጋጋሚ ጊዜ ደውላልኝ፣ እኔ ቢዚ ነበርኩኝ፣ አላነሳሁም፣ አላየሁም። ምን አለችኝ? ለጓደኞችን በቃ ወረፋ ያዙልኝ ይሉኛል፣ ቤት ድረስ አምጭልኝ፣ ይኸው ሎኬሽን ልላክልሽ፣ ይኸው መረጃውን አንቺ አሰሚ ስለ ሁሉም ነገር። መጀመሪያ ላይ እንደዚህ ያለኝን ሰው እንዴት እጠብቃለሁ? ሌላ ቤት ገብቶ ፊቴ የተበላሸ እንስራ አብሮኝ ሲል ነበረ፣ አምጪ እኔ ጋር ሲል ነበረ። ያ ነው እኔ የከፋኝ ትንሽ ማለት ነው። ሲቀጥል የለቀቀችው ፎቶ መጀመሪያ ሳይለቅላት በፊት ነው አንደኛ ነገር። ሁለተኛ ነገር ከለቀቀ በኋላ ከለቀቀ በኋላ እሷ በመሀል ምን ትጠቀምኛ በምን እናውቃለን? ቪዲዮ የሰራችው ሳይለቅላት ለቀቀልኝ ብላ እንዴት ቪዲዮ ትሰራለች? ኖ ለቆላት ነው የሰራችው ቪዲዮ። ከዛ ከለቀቀላት በኋላ በመሀል ላይ ምን ትጠቀም ምን ታርግ እኔ ምን አውቃለሁኝ? ነጥብ ትይዥልኛለሽ። አንደኛ ነገር ቆይ ጠብቂ፣ ይሄንን ነጥብ ትይዥልኛለሽ። ከዛ ሲቀጥል ይኸው ያለችው ሁሉ መረጃውን ለአንቺ ልላክልሽ ሀይበኝ እና ዋትሳፕ እንትን እኔ ቁጥር የድሮ ቁጥሬ ነው የኔ አልተቀየርም። ሀይበኝ አንቺ መጨረሻ። አዎ እሺ። ከለቀቀላት በኋላ ድጋሚ ላኪልኝ ብላ እሺ፣ ይኸው እንዳለ ስሜውና ቮይሶቹን አሰሚ ማለት አብረን እንስራ ብላሽ ነበር። ላኪልኝ እና እኔ አትርፌ ልሽጥ ነው እንዴት ነው ወይስ? ኦኬ ያለው አሰሚ ጥሩ። ለቀቀላት በኋላ እንደተጠቀመ ማሰማቱ አይደርስም። እኔ ላውራና ይሄማ መጀመሪያ ያመሰገንኳት ቪዲዮ ነው። እድሉን ስጡ ይለኔ። እኔ የምፈልገው ነገር እዚሁ ፊት ለፊት ይሄማ በሰላም ጊዜ ነው የላኩልሽ ቮይስ ላውራ። እኔ ከመጀመሪያ ከማውራታ በፊት ሀቢባዬ ህግ ካለሽ ቤቶች ውስጥ እዚሁ እያየናት ፊቷን ትታጠብልኝ። ጥሩ እሺ፣ ትታጠባለች። አንደኛ ጥያቄ ለምን ለራሴ አልነገረችኝም? የአንቺን ጥያቄዎችን ጨርስና ለምን ለራሴ መታ አልነገረችኝም? በውስጥ እኔን እያመሰገነችኝ በውጭ ወጥታ ፊት የተበላሸብኝ ማለቷ ለምን አስፈለገ? እኔ መጀመር ይሄ። ሁለተኛ ደግሞ ከለቀቀላት በኋላ በእኔ ክሬም ማዲያቱ ከለቀቀላት በኋላ ምን እንደተቀባች እኔ አላውቅም ነው። በቃ ሌላ ጥያቄ አለሽ? ወደ ሂሚ ከሚሄዳችን በፊት ወደ ይመጣሉ። ከዛ ይኸው ይሄንን መረጃ ታሰሚልኛለሽ። ከዛ በኋላ ደግሞ ማንም ሰው እኔ ጋር ጥፋት አለ የሚል ቪዲዮ ስታስከፍቺ ፊታቸውን ይታጠቡልኝ ወዲያው ማለት ነው። ታጥበው ያሳዩኝ። ከእኔ ለመግዛታቸው የህዊውን አምኜ ነው። ኦልሬዲ ችግር የለውም። መሲ ብሪጅስቶንም እፈልጋታለሁ። ትጠሪልኛለሽ። ህዊ ስለ ሌላ ጥያቄ የለሽም? ሶስተኛ ጥያቄ ፊቷን ትታጠብልኝ ነው። ሌላ ጥያቄ ያለሽ? ሌላ ጥያቄ የለኝም። ሰው ለምጠይቅ እንመልሳለሁ። ወደ ሂዊ እንሄዳለን። ከአንቺ የሚውት ታደርጊላት እና እሷ ደግሞ በተረዋ ለአንቺ ያላትን ጥያቄዎች ታቀርባለች። የአንቺን 3 ጥያቄዎችን ይዣለሁ በኖት። አሁን ወደ ሂዊ እንሄዳለን። እሺ ሂዊ ያንቺ ተራ ነው። አቡ እኔ ምንም እሷን የምጠይቀው ነገር የለም። እኔ ለአንቺ ነው የምነግርሽ። በመጀመሪያ ደረጃ ማንም ሰው በሰዓቱ ጥሩ መስሎ ታየኝ፣ ቪዲዮ ሰራው፣ በጣም አሽቃብጫ መስግኛታለሁ። ማሽቃበጥ ራሱ ጥጋለሁ። በደስታ ማዲያቴ በቃ ለቀቀ ብዬ ማዲያቴ፣ አንቺም በአካል አይተሽኛል። አንቺ ቤት ሜካፕ እንኳን ሳልቀባት ተኝቼ ተነስቼ አይተሽኛል። ሁሉም ሰው የሚያቀኝ ያቀኛል። የኔም ማዲያት የፊቴን የሚያውቀው ያውቃል። ኦኬ ሀቡ አልነገረችኝም ላለችው እንዴ እኔ በሌላ ስልክ ገብቼ ደግሜ ታስገብኛለሽ፣ አሳይሻለሁ። በዚህ የላኩላትን አይደለም ገና ልክ ማለት የሆነ የእንትን ማለት መጀመሪያ ማዲያትሽን ታውቂዋለሽ። ሰፍቶ ሲመጣ ስልክላት ነቅሎ እየወጣ ነው። መድኃኒት አለ የበለጠ የሚነቅል የሚያስጮ ብላ ማረፍሹ ላከችልኝ የሆነ መድኃኒት። እሱ ከመጣ በኋላ ሀቢባ ጭራሽ አይኔን አሁን እያመመኝ ነው። እንደገና ደግሞ አላከችልኝም አልጠየቀችኝም ያለችው
ማርያምን አለ ስልክ ያዘውን እኮ አይለቅም። እኔ ልክላተ የመጀመሪያ ፊቴን ሁለተኛ ፊቴን መልሶ እንዲየሆነ ነው። አረ እንዴት ይሻላል ብዬ ክሬም ደግሞ ላለችው በጣም ብዙ ልጆች እንትን እያሉኝ ስልኝ አለችኝም አስታውቂልኝ አላለችኝም። አዎ እኔ ግን የደስ የሚልሽ የለም ማመን የሚያቀጥሽ በአንድ ጊዜ ነጭ ሆነ ብድግ አለ በቃ ማዲያቱ። ከዛ ተኝቼ ስነሳ አብጧል ፊቴ እንዲጥልጥል ብሎ አብጧል። በጣም የሆነ ነገር ሆኗል። ደም መስሏል። ወዲያው ነው የደወልኩላት ምናምን ስልላት ምንም ችግር የለውም ደርቢ፣ ይሄኛውን ደርቢ፣ መጀመሪያ ያኛውን ደርቢ፣ ከዛ ያኛውን ደርቢ፣ ደራርበሻል፣ ተሳስተሻል ትለኛለች። እኔ ማይም አይደለሁም ክሬም መቀባት የሚያቅተኝ ልጅ አይደለሁም። እኔ ኖ ከዚህ በኋላ ምንም አላረገው ማለት የሚያስፈራ ደረጃ ሆነ። አይኔን ያዘኝ ምናምን ነግሬያታለሁ። እየመለሰችልኝ ነው። አልመለሰችልኝም ያለችውም አይደለም መልሳልኛለች። በየሰዓቱ ነው የምታነሳው በፍጥነት ለዛው። ከዛ ግን በስነ ስርዓት ስታስረዳሽ ዋትስአፕ ላይ በስነ ስርዓት ታዩ። እሱን ችግር የለው። ክሬም ደግሞ አምጪ ያልኳት ልጆች ማለት ነው እዚያ ላይ እኔ ጋር ያሉ ልጆች አንቺ ጋር ለምን አትልክልሽምና ቶሎ ቶሎ ስለማትመልስ ይው አንቺን ቶሎ ቶሎ ስለምታወራሽ አንቺ ጋር ታርግና ከአንቺ ጋር እንውሰድ ገባሽ ሲሉኝ ወደ 10 ምናምን ልጆች ምን አልኳት ሰሊታ በቃ ለምን እኔ ጋር እኔ በራሴ በቅንነት ሙሽ እኔ ልነግድ ወይ እንትን ልል አይደለም እኔ ጋር ላኪውና ከኔ ጋር ሰው ይውሰድ ክሬሙን ገባሽ አይደል? የኔ ቤት አንዴም ሁለቴ ልካለች። እኔ መጀመሪያም የዲሊቨሪ እንኳን ራሴ ነኝ የከፈልኩት አጠቃላይ በነፃ አልሰጠችኝም። በደስታ ግን አመስግኛታለሁ ወጥቼ። ያ እንደዚያ ሆኖ አቢባ የሆነ ነገር ሲፈጠር አሁን እኔ ኃላፊነቱን ወስጄ የሆነ ነገር ሳረግ በዛው ዝምማ ለምን ገበና መደበቅ ነበረባት አለች። ቤቱን ከፍታ ገበና የምደብቀው ልብስ አይደለም ወይ የሚባል እንትን አይደለም። ይሄ አስተካኪው በውስጥ እንደዚህ ነው የሚባል ነገር አይደለም። ይሄ ፊት ነው። እኔ አይኔን እያመመኝ ነው። አሁን እኔ መረጃም ከሐኪም ቤትም አመጣለሁ ሪፖርት፣ ችግር የለውም። እያመመኝ ነው። ፊቴ ልክ አይደለም። በፊት የሚያውቃል ሐኪም ዶክተር ደግሞ ከዶክተር የሚያመልጥ ነገር የለም። ከሁሉም ሲታይ ሲመረመር ያስታውቃል። እኔ ለሷ ክፋት አስቤ የሆነ ነገር አስቤ ቢሆን ኖሮ ለምን አስፈለገ ማስታወቂያ እንደዛ እንትን ማለቴ ለሷ ያን ሁሉ አሁን ድምጼን አሰሚ የምትልሽ ምንድነው የምታሰማው ድምጽ? አዎ አመስግኛለሁ፣ አሽቃብጫለሁ፣ እንደዚህ አሽቃብጫለሁ። ልክ በሚሊዮኔት እንደተከፈለ ሰው ገደስታዬ ብዛት ከፊቴ ላይ ማዲያቱ ተነሳ ብዬ ደስታዬ ማለት ነው። ገባሽ አይደል? ያቺ ትንሽዬ ማዲያት አሁን ግን ይሄው እንደዚህ ነው አብጧል። ፊቴ በትልቁ አርግኝ እዩ ሀቢባ እዩ፣ በትልቁ አርጉትና ፊቴ አብጧል። አይኔ ሁሉ ልክ አይደለም። እዩ እዩ ይሄ በሙሉ አብጦ ነው ያለው ፊት። ይሄው እዚህ ድረስ ነው። ይሄ እዚህ ድረስ እንደዚህ ሌሎችም አሉ። እኔ እሺ እኔ ምናልባት እሷ አሁን እንዳለችው መጀመሪያ እንደዚህ ብላ ከዛ እንደዚህ ብላ አለች አይደለ? አሉ 20-30 ይሆናሉ። አሁን ይግቡ፣ ሁሉም ፊታቸውን ያሳዩ። የተበጣጠሰ አሲድ የተደፋበት የሚመስል ፊት ይግቡና ያሳዩ። እኔ ያም ደግሞ ይኸውልሽ ሳራ ቤት ገብታ ለእኔ ለምን አልነገረችኝ? ምን አለችው? ነግሬያታለሁ እንትን ብያታለሁ። ነቅሎ ይወጣል፣ ጠብቂው። እየወጣ ነው፣ እየነቀለ ነው። እየጮጮ መንፈስ አይደለም ነቅሎ ጮሆ የሚወጣው። ይሄ እኮ ፊት ነው እየተበላሸ። ሌላም ክሬም ደርቢበት፣ 6ኛውን ደርቢ፣ 7ኛውን ደርቢ ትላለች። እሺ እኔ እንደዛ ቦን ሁሉም ሰው እንደዛ ነው። ሁሉም ሰው የእሷ እንትን ነው። ሳርዬ ቤት ደግሞ ገብቼ ማለት ነው ሀቡ እያወራን ሳራ እንደውም አረ ሂዊ ተይ በቃ ተይ ሂዊ እንትን ማለት ካለብሽ ያው ኃላፊነት ወስጃለሁ ሀቢባ አይደል እንዴ? እኔ አንቺ አንድ ሰውን ስታስተዋውቂ አንቺ የምትይው ነገር አለ፣ ኃላፊነት ለወሰድሽው ነገር ነው። ያ ደግሞ ተሳሳትኩ፣ ሰው ስለሆንኩኝ ደስ ብሎኝ አመሰገንኩኝ፣ ግዙ ምን በለው አልኩኝ አይደል? እኔ ደግሞ መናገር አለብኝ። እናንተ የቆዳችሁን አይነት አላቅም፣ እኔ ግን ፊቴ ተበላሽቷል፣ ይቅርታ አድርጉልኝ። በውስጥም ስትያውሉኝ ፊቴ ተበላሸ ስትሉኝ ስሰድባችሁ ራሱ የነበረ ይቅርታ አድርጉልኝ። ገባሽ? በጣም ይቅርታ አድርጉልኝ ከልብ። ለምክንያቱም እኔን አይተው ገዝተው ብዙ አንዷ ማራስ ነኝ ትላለች፣ አንዷ ምንድን ነኝ ትላለች። እኔ ከዚህ በኋላ በክሬም በተመለከተ እኔ ጋር እንዳትደውሉ እንዳትጠይቁ፣ እዛው ጠይቋት ብዬ እኔ ጨርሻለሁ። እኔ ላይቭ ላይ ሳርዬ ቤት ሆኜ ሌላ ነገር እያወራን ነው። ከታች ሂዊ ፊትሽ እንዲህ ስል ላይቭ እንትን ሲል አዩት። ገባሽ? ፊቴን አዩት። ከእንትኑ እንትን የሚል የለም ጮሁ። ከዛ በኋላ በውስጥ ይደወልልኛል፣ በምን እንትን ይላሉ። አንቺ እንዴት እንደዚህ ብለሽ እንደዚህ አርጉ ብለሽ ልክ ናቸው ልክ አይደሉም አልልም። ገባሽ አይደለም? ግን አንድ ሰው ማለት ነው ሳመሰግን ደስ እንዳላት ቅሬታዬንም ሳሰማ ቤቷን ከፍታ እኔ 100,000 ድርሃም መክፈል የምችልበት ቅጣት መክፈል የምችልበት እንደምትቀጣ ታውቀዋለች። ከእንደገና ደግሞ አይንሽ ውስጥ ማንጨምር ገስት ላይ ደርድረ በዛ ደረጃ ሰው ማንቋሸሽ፣ መሳደብ
ማን እንትና በአይኗስ ማጨምር ያላት እኔ አፕሊሲኒ አይደል ከፍቼ አይኔ ውስጥ አልጨመር መቼም ሰው ነኝ። ስቀባ ክሬሙ እንዲዳር ይመጣል። አመመኝ፣ ይሄው አይኔ ያመኛል። እኔ መረጃ እመጣለሁ። ሐኪም ቤት አለ እኮ አይደል እንዴ? የሐኪም ሪፖርት ይመጣል። ግን በዛ ደረጃ ሰው ማንቋሸሽ ስሟን ጠርቼ ከሶሊያና ላይ ገዝቼ ይኸው ጉድ ሆንኩኝ አላልኩም። ተናገርኩ፣ ሰው ነኝና በቃ አትጠይቁኝ። እኔ ፊቴ ተበላሽቷል ብያቸዋለሁ። መብቴ ነው። ተበላሽቷል፣ ፊቴ ተበላሽቷል ብያቸዋለሁ። አትጠይቁኝ አልኩኝ። ሳርጌ ቤት ሆኜ ገባሽ? ከዛ ከታች መሳደብ ጀመሩ። እንደዚህ ብለሽ እንደዚህ ለሆነ ክሬም እንደዚህ አስተዋውቀሽ እርግጠኛ ላልሆንሽበት ነገር ሲሉ እኔ እኮ ራሴ ላይ ሞክሬዋ ነው። እኔ ደስ ብሎኝ ነው እንትን ያልኩት። የዳነ መስሎኝ በሽታ እንዳለ የሚያመጣ ጦስ እንደሚያመጣ አላወቅኩም። በውስጥ የሀገር ነው የተላከልኝ። ይገባሉ፣ ይግቡና ቪዲዮ እየከፈቱ ፊታቸውን ያሳዩ። ሌላ ቀርቶ ማፀን ያጠባል ተብሎ ተልኮላቸው የተበጣጠሱ ልጆች ገብተው ያሳዩሽ። እኔ ለምን እናገራለሁ? አዎ ማፀን ያጠባል ያሉት እሱ አሁን መረጃ ቢባሉ ምን ያቀርባሉ? እኔስ ፊቴን አቀረብኩ። ግን ገብተው ይንገሩሽ። ሌላ ፊታቸው ሁሉ የተበጣጠሰ ኪዳነ ምሕረትን እንዴ እኔ ምን እሷ ላይ ተንኮል አስቤ ምን አስቤ ምን አረ ያው ገብተው ያወሩ። ጥያቄ ያለኝ እኔ ማለት ነው። እሺ አንድን ነገር ስትጠቀሚው መጀመሪያ ላይ የሆነ ነገር ችግር ካለበት መጀመሪያ ላይ ለምን አዳናት? ማለት የሆነ ሳይድ ኢፌክት ቢኖረው ወይ የሆነ ነገር ቢሆን ገብቶሻል። መጀመሪያ ላይ የሆነ ነገር ስታደርጊው እኮ ጉዳቱን ጥቅሙን ታውቂዋለሽ አይደለ? መጀመሪያ ላይ ስለዚህ እኔ እንደገባኝ ያንቺ ሀሳብ እሷ ላይ ችግር ቢኖረው ኖሮ የኔ ፕሮዳክት ምክንያቱም ሮንግ ነገር ነው ያወራችሁ። እንደዚህ አይነት ነገር ሽጬም አላውቅም፣ ሲጀመር አላውቅም ላወራችሁ ነገር። አንደኛ ሁለተኛ ነገር ፊቷን ትታጠብልኝ አሁን። ምክንያቱም ትናንትና ካለ ላይ ፎቶ ስለደረሰኝ እኔ እልክልሻለሁ፣ እሱንም ፊቷን ትታጠብልኝ። ሁለት ደግሞ መጀመሪያ ላይ ስትቀባው አንድን ክሬም የሆነ ነገር እንኳን ስትሞክሪው አንቺ ጋር ካልተመቸሽ ወዲያው ታውቂዋለሽ። ያን ያክል እሺ ብዬ እቃውን ልኬላት ቢሆን ኖሮ ተግባብተን ቢሆን ስልክ አንስቼ ቢሆን እሷ እንደምትፈልገው አቅጣጫ ሄጄላት ቢሆን ይሄ እንዲህ ባላወራችሁ በመጀመሪያ ነው የምልሽ። ሁለተኛ ነገር የሆነ ነገር ስትሞክሪው እንዴት ነው አሁን እሺ ለቀቀላት፣ ኦኬ አመሰገነችኝ። ስንት ነው? ወደ 7 ፕሮዳክት ነው አይደለ? 7ቱንም ስትቀቢው የሆነ ችግር ካለ ወዲያው አይደለ? ቆዳ እኮ ነው፣ ሴንሲቲቭ ነው። ወዲያው መናገር አለብሽ እኮ ያንቺ አባባል አሁን መጀመሪያ ተስማምቷት አስለቅቆ ሳለ በኋላ ላይ እንደተረዳውሽን ሳይኮሎጂካል ሜካፕ እንዳትጠቀሚ ወደ ሰዓት ጋር እንዳትጠጊ። ወደ 16,000 ህዝብ ነው የወሰደው። ሁሉም ገብተው ከኔ ጋር የሚወሰዱት አስተያየታቸውን ትሰሚያለሽ። አንድ ያ ሁለተኛ ነገር ችግር አላርጂክ ያለባቸው ወደ 10 ልጆች አጋጥሞኛል። መጀመሪያ ሲሞክሩት እንኳን አላርጂክ ያቆሙታል። ገብቶታል አይደለ? አላርጂክ ካለባቸው ምንድን ነው የሚያደርገው? ምንድን ነው የሚያሳየው? ወዲያው ሽፊል የለ ይቀላል፣ ሽፍ ይላል አይደለ? መጀመሪያ ላይ ነው እኮ አንድን ነገር እንዴት ነው ስትጠቀሚ መጀመሪያ ላይ አይደለ? ጉዳቱን ከዛ ሲቀጥል ደግሞ ከለቀቀላት በኋላ እሷን ክብካቤ እሳት ላይ ተጠግታ ሰንስክሪን ሳትቀባ ሜካፕን ሌላ ነገር ተቀብታ ያመጣችው ቢሆን መጀመሪያ ላይ ቢሆን ተጠያቂ ነኝ አምሹር። መጀመሪያ ላይ ገዝታ የመጀመሪያዋ ተጠቃሚ ብትሆን ኢትስ ኦኬ። በሁለተኛው ቀን ፊቴ እንዲሆነብኝ ብትለኝ በጣም ነው በቃ እኔ ተጠያቂ ነኝ። ገብቶሻል አይደለ? ተጠያቂ ነው። አይደለም በ5 የጠላ ነው አለ እኮ ታዲያ። እኔ ከአንቺ ጋር ከገዛው ሲጀመር ማስረጃ አለ። ከገዛሽበት ወይ ይውዬ ከገዛሽ ከስንት ቀን በኋላ ነው ቪዲዮ የሰራሽው? የምስጋና ቪዲዮ ከገዛው ምናልባት ሳምንት ይኸውልሽ፣ በ4 ቀኑ ብድግ አደረገው። በቃ ምን አለፋሽ። ግን በ3ኛው ቀኑ ነግሬያታለሁ። ይኸው በ3 ቀኑ ብድግ አለ ሰሊና ምናምን ብዬ አልኳት። ወይኔ በጣም ደስ ብሎኛል ብዬ ከዛስ 3 ቀን ከዛ እንደዚህ ቪዲዮ ልሰራ ስል ሰው ቆይ ተረጋጊ እስኪ ትንሽ ሳምንት እንኳን ይሁነው አሉኝ። ገባሽ? ከዛ 5 ቀን 6 ቀን ምንም አልሆነም። ከዛ እኔ በቃ በጣም ደስታ ማርያምን በጣም ነው ደስ ያለኝ። ለእሷ ራሱ አሁን ይሰማ የምትለው ቮይስ የዛን ሰሞን ያወራሁትን ነው። ወዲያው ወጥቼ ቪዲዮ ሰራው አለባ ወዲያው ወጥቼ ቪዲዮ ሰራው። ገብቶሻል? ከዛ በኋላ ቪዲዮ ሰርቼ ምናምን የሆነ መቼም ቤት ውስጥ ቁጭ አትይም። ሰንስክሪን መቼ ቁጭ ብዬ ነው ጓዳ ተከናንቤ ብርድ ልብስ ቁጭ አለልም አይደል? መውጣቴ አይቀርም። መኪና ይዤ ወጥቻለሁ። ክሬም ሰንስክሪን ተከርመ ወጣ አንድች በር ላይ ራሱ ግቢ ውስጥ ወጥቼ ስገባ እሳት እንትን የተደፋበት የለም ግን የክሬሙ ባህሪ ነው ስላለችኝ እሱንም እኔ አላካበድኩትም አልኩሽ። የመጀመሪያ ጊዜ ተኝቼ ስነሳ የሆነ ነገር ሆኗል። እንዲህ ለብሷል፣ ይሄ እንዲህ ለብሷል ላኩላት።
አረ ሰሊጥ ታየውልሽ ምናምን ብዬ ስላት ነቅሎ እየወጣ ነው አለች። ኦኬ ችግር የለም አልኩና የሆነ ክሬም ላከችልኝ። እሱን ክሬም ደግሞ እንትን ስትለኝ ይባስ ብሎ ጭራሽ አይኔ ከታች ይሄን ክሬሙ ነካ ሲያደርገው አይኔ እያበጠ አሁንም እያመመኝ ነው አይኔ። እሱን ክሬም ድጋሚ የላከችልኝን ተጠቀምኩ ጀምሮ ጭራሽ ባሰበት አበጠ። እብጠቱ አሁንም ፊቴ እንዳበጠ ነው። እብጠቱ አብጧል ፊቴ። ያው ስንት ሳምንት ሊሆን ነው። እሺ በገዛሽው በሳምንቱ ነው የምስጋና ቪዲዮ ሰራሽላ። ቢኮዝ በሶስተኛ ነው በአራተኛ ቀን ኦልሬዲ ጥርት ስላደረገልሽ ፊትሽን። ከዛም መበላሸት ሲጀምረው በስንት ጊዜው ነው እንደዚህ መሆን የጀመረው? ማቃጠል እና ይሄ ግን እንደዚህ ጥብስብስ ማለት የጀመረው? ቪዲዮን ሰርቼ 3 ቀን 4 ቀን አልቆየም እንዳልኩሽ። በቃ የሆነ እሳት በቃ ጭራሽ ከቤት ውስጥ እንድች በር ላይ አየር የለም የውጭ አየር ሊነካኝ ጭራሽ አልቻልኩም። ያመኛል፣ አይኔን እንዲጨፍነኛል። በቃ የዚህ የሚያቃጥልሽ የለም እና እንትን እያለ መጣ። ላኩላት፣ እሱንም አንስቼ ላኩላት። አረ ይኸውልሽ እንደዚህ ሆነ ገና መስግኜ ሳላ በቃ ምናምን እያልኩ እንደውም እየቀለድኩ ወይኔ ምናምን ስላት አይደለም ነቅሎ እየወጣ ነው። እስኪ አሁን ታጠቢልን፣ እስኪ እውነት አሁን በውሃ ታጠቢ። ምን ሜካፕ እንትን ቀበል ይሄ እናንተ ፎቶ ስላለ እስኪ ታጠቢልን። ሜካፕ ምን ጉድ እኮ ነው። ታጠቢልን። ሻወር ልውሰድልሽ። ይኸው ሀቦኔ ትናንትና አሪቲን ጥሯት። እንደውም በደንብ አስታወቀልሽ። እንደውም በጣም ደስተኛ ነው። እስኪ እሺ፣ ይኸው እንደዚህ ነው የምትፈልጊው? በውሃ ላሳይሽ። ላይቭ ላይ ደግሞ ሆና ማለት አሁን እዚህ ጋር ፍሊተር የለውም። ይዊ ፍሊተር የለውም አይደል? ይሄ ባዶ ነው፣ ንጹህ ፊትሽ ነው። እሺ ይኸው ንጹህ ፊቷ ነው። አሁን በውሃ ታጥባለች፣ በፍሊተር አይደለም። ሪል ቆዳዋን ነው አሁን እያሳየች ያለችው እዚህ ጋር። እስቲ ጠጋ በይ። የለቀቀችውን ደግሞ እዩ። የለቀቀችው የመጀመሪያዋ ነው። ሉክ እሺ፣ የመጀመሪያው አለ አላክሽልኝም። ይኸው ይህንን ነው በመሀል የላክሽልኝ። ግን ይኸው ችግር የለውም። እኔ ጋር ብዙ መረጃውን እየላኩላት ነው። ይግቡ፣ ሌሎቹም ይግቡ። እኔ ብቻ አይደለሁም። ኮመንታተሮች እየጻፉ ነው። በጣም ብዙ ሰው አለ እያሉ ነው። አስገቢልኝ። ከእሷ ለመግዛታቸው ማስረጃ የሚያቀርቡ ከሆነ አስገባለሁ። ማስረጃ አሉ። የኔንም ልጆች አስገቢያቸው። የተጠቀሙት ከ2 ወር ከ3 ወር አመት የሆኑት ይገባሉ። ገብቶሻል አይደለ? ስለዛ ግን ጥያቄን አልመለሰችልኝም። በማታጠብ ታጥባለች። በመሀል ምን ተጠቅማ እንደሆነ አላውቅም። የራሷ ስህተት ቢሆንስ? ገብቶሻል አይደለ? ለሱ እኮ ነው። ለዛ የውላችሁ ለዛ አሁን ለምሳሌ ሂዊ እኔ እንደተረዳሁት ሳይኮሎጂካሊ ሂዊ ከሶሊያና ጋር አብረን እንስራ ብላት ስለነበረ ፕሮዳክት ላኪብኝ ስል ብላት ስለነበር ቆይ እሱ ማስረጃ አለ ብላለች፣ እናቀርባለን ብላት ስለነበረ ሶሊያና ደግሞ ያንን ፕሮዳክት ስላላከችላት አብረው መስራት ስላልጀመሩ በዛ ተናዳ ሶሊያን ለመበቀል ነው ይሄን ያደረገችው ብንል ሌሎቹ ሰዎች አሉ የሚባሉት ሰዎች ይምጡና Amen taayna ishne kan jette ida bane duusa ay baa mare tamiches ay be kaba be kina wanade